እኔ የምለው አመንክም አላመንክም እናቱ የመረቀችው ወንድ ብቻ ነው የማታቃጥል ሚስት የሚያገኘው። አሁን ትናንትና የጓደኛዬ ሚስት ደወለች፣ በአስቸኳይ ቤት እፈልጋለሁ አለች። ቤት ሄድኩኝ። ጓደኛዬ ሶፋ ላይ ተኝቷል። እሷ አቦል ቡና አውርዳ ልትቀዳ ስትል ደረስኩኝ። ምን ነው ምን ተፈጠረ? ምንድነው አልኩኝ። ምን ማይፈጥር ጉዳ አለ? ከተማ ያገኘኝ ሰው ሁሉ ባልሽ መንገድ ላይ ያወራል፣ ቢሮ ውስጥ ብቻውን ያወራል ይሉኛል። አላምን ስላቸው እንደገናም አልጋ ላይ ተኝቶ ብቻውን ያወራል። ኧረ እባክሻው ዘንድሮ ብቻውን ማያወራ ማን አለ ብለሽም ተካብጁ። አሁን ይሄ ብቻውን ማውራት ታካብጁ። በቃ ይሄ ማለት እኮ በቃ የሸለመናንያስ ቫይረስ ባልሽ ተጠቂ ነው አልኳት። ደግሞ ሸለመናንያስ ምንድነው አለችኝ። ሸለመናንያስ ማለት የኑሮ ክራውስ ቀውስ ነው። በቃ የኑሮ ውድነት ማለት ሸለመናንያስ ነው። በቃ ይሄ ነገር በቃ የዚህ ነገር ተጠቂ የሆነ ሰው ሁሉ ብቻውን መንገድ ላይ እየሄደ የሚያወራው ኑሮ ያንገበገበው ሰው ብቻ ነው ብቻውን እያወራ የሚሄደው አልኳት። ከዛ በኋላ ይሄን እያወራን ያለ አንድ ጓደኛው በመሃል ጥልቅ ብላ ገባች። ሰላም ናቸው እንዴ ናቸው ብላ ገባች። ወይ አቦል ቡና ላይ ደረስኩኝ። አንተ አለ እንዴ አለች። አለው እግዚአብሔር ይመስገን ሰላም ነው አልኳት። ምን እንደው ትናንትና እኮ ትለጥጣለህ አለች። ምንድን ምን ለጥጠው ስል መንገድ ላይ እኮ አስፋልት ዳር ሰላም ነህ እንዴ ደህና ነህ ስል ብቻን እያወራህ ትሄዳለህ አለችኝ። አይሽ አይደለ በማስረጃ እዚሁ መጣች። ይኸውልሽ የኔ ማስረጃ ደግሞ እቺውና መጣች። እና እዚህ ምድር ላይ ብቻውን የማያወራ ሰው ማን ነው? ብቻውን የማያወራ ሰው ካለ ከበስተጀርባ የሆነ የተከማቸ ነገር ያለው ሰው ነው። በቃ ብቻውን የማያወራ ሰው ማለት ነው።